6,000? Yeah, 6,000. Come on, man. You got 6,000? 6,000. No, it's too expensive. 6,000? Yeah. $6,000. Yeah, Ethiopian kings. It's nice. Probably like 1,000. You got cash? We got cash? 6,000. Give me cash. Cash. Yeah, 6,000. Yeah. No cash. 6,000? Yeah, 6,000. 6,000. Yeah. እንደኔ ተቃጠላችሁ ፕሊዝ እኔ እንደተቃጠልኩት የተቃጠለ ሰው ካለ ላይክ ያርግ ሰብስክራይብ ያርግ የምር ምን ወሰዳቢ ናችሁ ምን ወሰድ እኛም ቦጦ ላይ በቃም እንዴ ኢንተርናሽናል ሚዲያ ላይ ታውጡናላችሁ በጣም በቃ የምር እናንተ ገፍቶ ነው የመጣው ገፍቶ ኢንተርናሽናል ሚዲያ ላይ መጣ ስግብግብነታችሁ እንዲህ ላይ ያገጠጠ ማለት ነው አሁን ምን ኤክስኪውዝ አላችሁ ስለዚህ አንድ ቲሸርት 6000 ብር ኢማጂን ቢቻል አጠገባችሁ ያላችሁ ሰዎች በእኛ ከበር እናደርጋለን ሂድ ብትሉ አሪፍ ነበር ሐሳቡ ምንድነው ሰውን ወደ ኢትዮጵያ ማለት ቱሪዝም እንዲበዛላት ነው አይደለ እንጂ የስፒድ ወደዚህ መጋወዙ እኛ እኮ ወጣት እኮ አይደለም ሰው ግን ቱሪዝም እንዲበዛላት ኢትዮጵያችን ትመስላለች ብሎ ለማሳየት ነው አሁን ይሄኛው ሾው ትንሽ ያደርጋል ያናድዳል እሷ በጣም እኔ ገረመኝ አብዛኞቹ ነው ነጋዴዎች አይደል ኢትዮጵያ ውስጥ ያሉትን አንዳንድ ነጋዴዎች ተወክላለች ብዬ አምናለሁ በቃ እኔ በበኩሌ ተወክላለች